ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በእኔ ጋር ሁሉ ሰላም አለው። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ኮሜንት ማስቀምጡ፣ አስተያየታችሁን ጻፉ እና አሁን የሚያሳያችሁ የመኮረኒ አሰራር ነው። ቪዲዮ ላይ እንደምታዩት ነውና ተከታተሉ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ በሰላም ያገናኘን። ቻው። هذا بدعاء لمن تجمل الدعاء أعظم أنواع العبادة. دعاء كعبادة عينتوች ውስጥ ትልቁ ስለሆነ ነው። ይሄን ያዙ። بدأ به الشيخ በሱ ጀመሩ لأنه ምክንያቱም دعاء أعظم أنواع العبادة كعبادة عينتوች ውስጥ ትልቁ ስለሆነ ትልቁ እንግዲህ ትልቁ ነው። አዎ ቁልጭ አድርገው እኮ ነው ነብዩ ያስቀምጡ። الدعاء هو العبادة ይላሉ። ዱዓ እኮ ዒባዳ ነው። ዱዓ ዒባዳ ነው ብለው አራት ነጥብ አስቀምጠዋል ረሱል አለይሂ ሰላቱ ወሰላም። አላህ እናዘዘበት ነው። وقال ربكم ادعوني استجب لكم። ስለዚህ ዱዓ ዒባዳ ነው። አዎ አዕظم انواع العبادة። ይሄንን ነው እንግዲህ ደገር ይዘው የሚሄዱት፣ ይሄንን ነው ንጉስ ይዘው የሚሄዱት፣ ይሄንን ነው ለሸህ የሚሰጡት፣ ይሄንን ነው ለአድባር ለጨሌ ለቁሌ ለሞክል ለራሂል የሚሰጡት። እንግዲህ ይሄንን አዕظم انواع العبادة ይሆነው ነው። እዛ هؤلاء مشركون ايش አይነቱን والدعاء دعاء على قسمين በሁለት ይከፈላል። አሁን አንዋዑን እንቀራለን ብለናል አይደል? الدعاء انواعه ودليله عدل ያለው اقسامه ودليله عدل والدعاء دعاء على قسمين በሁለት ይከፈላል። ያዙ በሁለት ይከፈላል። አሁን ሉገተን ወስጥላህን ምን ከፍል ከሆነ ዱዓ በቋንቋ ጥሪ ነው። ዳዓሁ ማለት ጠራው ማለት ነው። ይሄ ቋንቋዊ ነው። በዚህኛው ከሆነ ደግሞ እነዚህ ሁለቱን የሚይዝላቸው والدعاء دعاء على قسمين በሁለት ይከፈላል። دعاء عبادة ودعاء مسألة. دعاء عبادة يعملكو دعاء ودعاء مسألة يلمنا دعاء አድርግልኝ የሚለው ማለት ነው። እሺ دعاء عبادة دعاء مسألة እነዚህ ሁለቱ በአጠቃላይ ምን ይባላሉ? ዱዓ የሚለው ውስጥ ነው። ዱዓ ውስጥ ሁለት አይነት ዱዓዎች አሉ። ዱዓ መስአላ አለ፣ ዱዓ ዝም ብሎ አምልኮ አለ። የአምልኮ ዱዓ ያመሰግኑ ምን እያደረጉ የሚደረገው ጥሪ አላህ Subhanahu Wa Ta'ala የሚሰጠው ይሄ ዱዓው ለዒባዳ ይባላል። ትክክለኛው መንገድ መራ፣ ጀነትን ስጠኝ፣ ልጅ ስጠኝ፣ ጥሩ ትዳር ስጠኝ፣ ይሄን አድርግልኝ ዱዓው መስአላ። ስለዚህ እነዚህ ነው የምናየው እና ዱዓ በሁለት ይከፈላል። ዱዓኡ ዒባዳ على قسمين ዱዓኢ ዒባደትን ወዱዓኢ መስአለትን በሁለቱም መቅራት ትችላል። በሶስት እንደው ዱዓአ ዒባደትን ወዱዓአ መስአለትን ዱዓኡ ዒባደትን ወዱዓኡ መስአለትን ዱዓኢ ዒባደትን ወዱዓኢ መስአለትን ኢ ብላችሁ እንደውም على قسمين ካለው ላይ በደሉ ነው ስለሚወጣ ማለት ነው ኢንሻአላህ። ዱዓኢ ዒባደትን ወዱዓኢ መስአለትን በዚህ ነው ቀልጠፍ ያለ ነህው ቀራ ያደረገ ሰው የሚቀራቸው በዚህ والدعاء دعاء على قسمين دعاء عبادة ودعاء مسألة على قسمين إذا ስለተጀረረ ማለት ነው። ጎበዞች ዱዓኡ ብላችሁ ብትቀሩም ችግር የለም ትችላላችሁ፣ ይቻላል። ወሄ ወሁማ ማለት ነው። ወሁማ ቀደም እነሱ